ከዛ እነዚህ ወጣቶች ምናም አየን ብለው እንግዲህ ያዩት ምናም ለዩሱፍ አለይሂ ሰላም ሊነግሯቸው ነው። በጣም ወደዋቸዋል ወጣቶችን። ቃለ አሐዱሁማ ከወጣቶች አንደኛው ምን አለ ኢኒ አራኒ አዕሲሩ ኸምራ ይሄ የመጠጥ ኃላፊ የነበረው ነው። እኔ በምናሜ ወይንን እየጨመቅኩኝ ኸምርን ሳዘጋጅ አየሁኝ አላቸው። ሌላኛው ደግሞ ቃለ አልአኸር የምግብ ኃላፊ የነበረው ኢኒ አራኒ አሕሚሉ ፈውቀ ረእሲ ኹብዘን ከቅንጭላቴ በላይ ከራሴ በላይ ምግብን የተሸከምኩ ይመስለኛል። በእቃ አድርጌ ራሴ ላይ አድርጌ ተሸክሜ ይሄው ተቁሉ ጦዩ ሚንሁ በራሪዎች እየመጡ ያንን ምግብ ከራሴ ላይ ይበሉታል። እንዲህ አይነት ምናም አየሁኝ። ነቢና ቢተዊል ሀዚህ አሩእያ ማለት የዚህን ምናም ፍቺ እስኪ ንገረን ብለው ዩሱፍን ዓለይሂ ሰላም ጠየቋቸው። ኢና ነራከ ሚነል ሙሕሲኒን አንተን እኛ እናያለን ከሙሕሲኖቹ ከአሳማሪዎች በጣም ብዙ ነገሮችን ስታደርግ እያየህ ነው። ሰዎች ዘንዳ በጣም ተወዳጅ ነው ምናምን በጥሩ ሁኔታ መፍታት ትችላለህ። ስለዚህ ምናማችንን ፍታልን ብለው ጠየቋቸው። ቃለ ላ የእቲኩማ ጠዓሙን ቱርዘቃኒ ከዛ በኋላ ዩሱፍ ዓለይሂ ሰላም በቀጥታ ምናሙን ከመፍታታቸው በፊት አንደኛ እነዚህን ወጣቶች ወደ ተውሂድ ዳዕዋ ማድረግ በዚህ ባገኟት አጋጣሚ አለባቸው። ሁለተኛ ደግሞ ምናሙን ሲፈቱ ዩሱፍ በደንብ የምናምን ፍች ማወቃቸውን ለማሳየት ያላቸውን እውቀት ራሳቸውን አስተዋወቁ ለወጣቶቹ። ምን አሏቸው? ላ የእቲኩማ ጠዓሙን ምግብ እኮ እናንተ ጋር አይመጣችሁም፣ ቱርዘቃኒሂ የምትሰጡት የሆነ ምግብ ፊ ሓሊ ሚነል አሕዋል በየትኛው ሁኔታ ለቁርስ የሚሆን ለምሳም የሚሆን ለእራት የሚሆን ምግብ አይመጣም። ኢላ ነበእቱኩማ ቢተእዊሊሂ የምግቡን ዝርዝር እኔ ያስረዳኋችሁ ቢሆን እንጂ ቀብለ አን የእቲየኩማ ምግቡ ከመምጣቱ በፊት በምናብ የታየው ብቻ ሳይሆን በእውነት የሚመጣውን ምግብ ቁርስ ላይ እንዲህ ያለ ምግብ መጠኑ እንደዚህ ያለ ይመጣላችኋል ብዬ መናገር የምችል ሰው ነኝ አሏቸው። ከእንደ ነቢዩላህ ዒሳ ዓለይሂ ሰላም ወነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም እንዳሉት ዒሳ ዓለይሂ ሰላም የዚህ እውቀት ነበራቸው። የበሉትን ምግብ የተበላውን አንተ የእንዲህ አይነት ምግብ በልተሃል፣ ቤት ውስጥ እንዲህ አይነት ምግብ አስቀምጠሃል የሚል እውቀት ነበራቸው። አላህ አሳውቋቸውና ይናገራሉ። አሁንም ዩሱፍ እንደዚህ አይነት እውቀት አለኝ እኔ አሏቸው። ወይም ላ የእቲኩማ ጠዓሙን ቱርዘቃኒሂ ፊ ነውሚኩማ በምናባችሁ እናንተ የምትሰጡት የሆነ ምግብ አይመጣችሁም እኔ ከመምጣቱ በፊት ፍቹን የነገርኳችሁ ሊሆን እንጂ ይህንማ ፍቹን አውቀዋለሁ እንደማለት ነው። ከየት አወቅከው አንተ? ጠንቁልህ ነው ወይንስ ኮከብ ቆጥረህ ነው? በምንድን ነው ያወቅከው የሚል ጥያቄ ሲያነሱ ዛሊኩማ ሚማ ዐለመኒ ረቢ ይሃችሁ ጌታዬ አላህ ሱብሓነሁ ወተዓላ ካሳወቀኝ እውቀት ጭምር ነው። ብዙ እውቀቶችን አሳውቆኛል። ከነዛ መካከል እንዲህ አይነት እውቀት አላህ ሱብሓነሁ ወተዓላ ስለሰጠኝ ነው ብለው ተናገሩ። ምክንያት በምንድን ነው ይሄን ደግሞ አላህ ያሳወቀ የሚል ጥያቄ ከተነሳ ምክንያቱም ጭምር ሊናገሩ ነው። ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ በአላህ የማያምኑ ህዝቦችን መንገድ ሚለተል ኩፍሪ ወሽርክ የሽርክን የኩፍርን መንገድ እኔ ትቻለሁና። ይሄ መተው የሚባለው ነገር አንደኛ ሲሰራው ኑሮ መተው ተርክ ይባላል። ወይም ከመጀመሪያ ጀምሮ እሱ ጋር አለመነካካትም ተርክ ይባላል እንጂ ዩሱፍ ሙሽሪክ ካፊር አልነበሩም። ከመጀመሪያ ጀምሮ ያው ሙዋሂድ ናቸው። ስለዚህ ተርክ የሚለው ግን ለሁለቱም ስለሚሆን ነው። ወሁም ቢልአኺረቲ ሁም ካፊሩን እነርሱ በመጨረሻው ሀገር ከሃዲዎች የሆኑ ህዝቦች መንገድ እሱን ስለተው አላህ ሱብሓነሁ ወተዓላ ይሄንን እውቀት ሰጠኝ ብለው ምክንያቱም ተናገሩ። ሊአንኒ እጅተነብቱ ሚለተል ካፊሪነ ቢላሂ ወልየውሚል አኺር ፈላ የርጁነ ሰዋባ ወላ ዒቃባ ፊል መዓድ አኺራ ላይ ሰዋብንም ቅጣትንም ተስፋ የማያረጉ ሞቶ መነሳት አለ ብለው የማያምኑ ህዝቦች አሉ። የእነዛን መንገድ እኔ ትቻለሁ። ከዛስ ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ የአባቶችን መንገድ የነቢያቶችን መንገድ ተከትያለሁ። ይሄኛውን የተውሂድን አማራጭ ተከትዬ ስለሄድ አላህ ሱብሓነሁ ወተዓላ ይሄን እውቀት ሰጥቶኛል ብለው ሶስት አባቶቻቸውን እየጠቀሱ ነው። ሲጠቅሱ ግን ከላይ ወደታች ነው የቆጠሯቸው። ኢብራሂመ ወኢስሐቅ ወያዕቁብ ከላይ ወደታች። ለምን? ለአንድ ኢብራሂመ አቡል አንቢያ የነቢያቶች ሁሉ አባት የሁሉም መሰረት ስለሆነ ኢብራሂም አባቶችን ሲዘረዝሩ ከላይኛው ከዋናው ከግንዱ ጀምረው ከኢብራሂም ነው የቆጠሩት እንጂ ዩሱፍ የያዕቁብ ልጅ ናቸው። ያዕቁብ የኢስሐቅ የኢብራሂም ልጅ ነው። ሀጀርቱ ጠሪቀ አልኩፍሪ ወሽርክ ወሰለክቱ ጠሪቀ ሃኡላ አልሙርሰሊን የሙሽሪኮችን መንገድ በአጠቃላይ የካህዲዎችን መንገድ ትቼ የነቢያቶችን መንገድ ስለምጓዝ ነው ይሄን አላህ ሱብሓነሁ ወተዓላ እውቀት የሰጠኝ። ወሀከዛ የነቢያቶችን መንገድ የሚከተሉ ሰዎች አላህ ሱብሓነሁ ወተዓላ በዚህ መልኩ መርጦ ብዙ ነገሮችን ይሰጣቸዋል። ጠሪቀል ኩፍሪ ወሽርክ የክህደትን መንገድ የሚከተሉትን ሰዎች ደግሞ ጥመታቸውን አላህ ይጨምርላቸዋል ማለት ነው። ይህን ካሉ በኋላ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይእ ለእኛ እኮ ተገቢ አይደለም በአላህ ምንንም ልናጋራ። በተለይ ቤተል አንቢያ የነቢያቶች ቤት በተለይ ሽርክ አይመጥነውም፣ በሌላም አይመጥነውም። እኔ ደግሞ በልዩ ሁኔታ የነቢዮች ልጅ ነኝ የነቢይ ዘር ነኝ ብለው እየተናገሩ ነው። ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ይሄ ደግሞ ከአላህ ሱብሓነሁ ወተዓላ ትሩፋት ጭምር ነው በእኛ ላይ በሌሎች ሰዎች ላይ ላመነ ሁሉ ኢማን ኒዕማ ነው። ተውሂድን ለያዘ ሁሉ ይሄ ኒዕማ ነው።
ስለዚህ ለኛም ለነብያቶች አላህ በዚህ መልኩ ብሎልናል። ነብዮችን ለሚከተሉም ሰዎች አላህ ይህን ውለታ የዋለው ነው። ذلك የሚሉት ذلك التوحيد ነው وهو إقرار بأنه لا إله إلا الله وحده لا شريك له ولكن أكثر الناس لا يشكرون ነገር ግን ከሰዎች አብዛኞች አያመሰግኑም ማለት የአላህን ጸጋ አያውቁም። አላህ ብዙ ኒዕማዎችን ብሏል ለሰው ልጆች። አብዛኛው ሰው ግን ያን የተዋለለትን ኒዕማ አያውቅም። لا يعرفون نعمة الله عليهم بإرسال الرسل إليه بل بدلوا نعمة الله كفرا የአላህን ጸጋ እንደው በክህደት ቀይረው وأحلوا قومهم دار البوار እንዳለው አብዛኛው ሰው በዛ ነው የሚጓዘው። ያ صاحبي السجن እናንተ የእስር ቤት ጓዶች ሆይ በቀጥታው ደግሞ እነሱ ነጥረው ሊመክሩ ነው። ቅድም እንዲያጠቃላይ ሚለተ ቀውም لا يؤمنون بالله ነው ያሉት። አሁን ደግሞ እነሱን በልዩ ሁኔታ ሊመክሯቸው ነው። ثم إن يوسف عليه السلام أقبل على الفتيين بالمخاطبة والدعاء لهما إلى عبادة الله وحده لا شريك له በቀጥታ ሁለቶችን ሊያናገሩ ነው። እናንተ የእስር ቤት ጓዶች ሆይ አርባብ ሙተፈሪቁና የተለያዩ የሆኑ አመለክቶች በጣም ብዙ ቁጥር ያላቸውን አሊሃዎች ነው የሚገዙትና ኸይሩን በላጭ ናቸውን አሚላሁ الواحد القهار ብቸኛ በዛቱ በሲፈቱ በተግባሩ ብቸኛ የሆነው ጌታ ኃያል አሸናፊ የሆነው ጌታ ነው ወይስ ኸይሩ የተሻለው الذي ولي كل شيء بعز جلاله وعظمة سلطانه ሁሉን ነገር ያሸነፈ ሁሉን ነገር የሚያስተዳድር የሆነው ጌታ ነው የሚሻለው ወይስ እናንተ ዝም ብላችሁ በራሳችሁ ጊዜ ሰይማችሁ አሊሃናቸው ብላችሁ የምታመልኳቸው ናቸው የሚሻለው ብቸኛ የሆነው ኃያል የሆነው ጌታ ነው የሚሻለውና እሱን አምልኩ እያሉ ወደ ተውሂድ እየጠሯቸው ነው። ማ ተዕቡዱነ ሚን ዱኒሂ ከአላህ ውጭ እናንተ አታመልኩም አትገዙም አየንካን ማንንም ነገር ቢሆን ኢላ አስማአን ሰመይቱሙሃ አንቱም ወአባኡኩም እናንተና የእናንተ አባቶች ስም ያወጣችሁላቸው የሰየማችኋቸው አሊሃናቸው ብላችሁ እነዚህ ኢባዳ ይገባቸዋል ብላችሁ የሰየማችኋቸውን ነገሮች እንጂ አይደለም የምትገዙት። ማንዘለ አላሁ ቢሃ ሚን ሱልጣን እነሱን በማምለክ አላህ ሱብሓነሁ ወተዓላ ማስረጃ ያላወረደባቸው የሆነ እነሱ ይመለኩ ይገባቸዋል የሚል ምንም አይነት ማስረጃ የለም። ግን እናንተና የእናንተ ቀደምት አባቶች ይጠቅማሉ ይወዳሉ ብላችሁ ታመልካላችሁ። ሰለፈን አን ኸለፍ ይህን ነገር ተቀብላችኋል። ቀደምት አባቶቻችሁ ተሰርተውታል። እናንተም ዝም ብላችሁ በጭፍን ተከትላችሁ ነው የምትጓዙት እንጂ ለይሰ ሊዛሊከ ሙስተነዱ ሚን ዒንዲላህ ከአላህ በኩል ምንም አይነት ማስረጃ የለውም ይሄ የምትሰሩት ነገር አሏቸው። ثم أخبرهم أن الحكم والتصرف والمشيئة والملك كله لله ከዚህ በኋላ ደግሞ መፍረድ ሁሉን ነገር ማስተዳደር የአላህ ሱብሓነሁ ወተዓላ ብቻ እንደሆነ ሊነግሯቸው ኢን الحكم إلا لله መወሰን መፍረድ እኮ ለአላህ እንጂ ለሌላ አይደለም አሏቸው። አላህ ነው ማንኛውም ነገር መወሰን መፍረድ የሚችለው ማዘዝ መከልከል የሚችለው ሁክም አጠቃላይ ለአላህ ነው። አመረ አላ ተዕቡዱ ኢላ ኢያህ አላህ ደግሞ እሱን እንጂ እንዳታመልኩ አላህ አዟል። በብቸኝነት ይህንን አምልኩ ብሎ አላህ ሱብሓነሁ ወተዓላ ደግሞ ደጋግሞ ተናግሯል። ذلك الدين القيم ቀጥ ያለው መንገድ እሱን በብቸኝነት መገዛትና ማምለክ ነው። እኔም አሁን ጥሪ የማደርግላችሁ መንገድ እሱ ነው ትክክለኛው መንገድ። هذا الذي أدعوكم إليه من توحيد الله وإخلاص عمل الله هو الدين المستقيم አላህ ያዘዘበት ትክክለኛው መንገድ አላህን በብቸኝነት መገዛት ነው። እናንተ ያላችሁበት መንገድ ማስረጃ የሌለው መንገድ ነው አሏቸው። ولكن أكثر الناس لا يعلمون ነገር ግን ከሰዎች አብዛኞች ይሄን አያውቁም። فلهذا كان أكثرهم مشركين ስለማያውቁ ከሰዎች አብዛኞች ሙሽሪኮች ሆነዋል ብለው ዲዕዋቸውን ማስተላለፉ ማለት ነው። ያ صاحبي السجن ከዚህ በኋላ ለጥያቄያቸው መልስ ሊነግሯቸው ነው። እናንተ የእስር ቤት ጓዶች ሆይ አማ አሐዱኩማ ከሁለታችሁ አንደኛችሁ አሏቸው فيسقي ربه خمرا ከእስር ቤት በሰላም ይወጣና ከተፈታ በኋላ ለአለቃው ስራው ተመልሶ ኸምርን ያጠጣል። وهو الذي رأى أنه يعصر خمرا ኸምርን ሲጨምቅ ራሱን ያየው ነው በዚህ መልኩ ነጃ ይወጣው። ነገር ግን ፉላን ብለው ስሙን ያጠቀሱ ለምንድን ነው? ሊአላ ያሕዘነ ዛክ ጓደኛውም ሊያዝን ነው። አንተ እንደዚህ ብለው ስሙን ጠቅሰው ከተናገሩ ይሄኛው ያዝናልና አንደኛችሁ አሉ። ስለዚህ ይሄኛውንም ሐዘን ውስጥ እንዳይገባ ወአማ الآخر ሌላኛው ደግሞ ከሁለታችሁ አንደኛው ፈዩስለብ እሱ ነጃ ይወጣም። ያው ግድያ ይወሰንበትና ይሰቀላል። ዝም ብሎ ደግሞ ሞቶ የሚቀበር ሰው በስቅላት ነው የሚቀጣው። ፈተቁሉ الطير بالرأس ከራሱ በራሪዎች ይበላሉ። እዛው በተሰቀለበት በራሪዎች እየመጡ ይበሉታል አንደኛችሁን። ይሄ እንግዲህ ምናምን ሳይ ምግብን በራሴ ተሸክሜ ምግቡን በራሪዎች እየመጡ ይበላሉ ብሎ በነገራቸው መሰረት እንግዲህ ምግብ የሆነው የራሱ ቅንጭላት ነው ማለት ነው። وفي نفس الأمر الذي رأى أنه يحمل فوق رأسه خبزا ثم أعلمهما أن هذا قد فرض منه ከዛ መጨረሻ ላይ ምናሳውቋቸው ደግሞ ነገሩ ተራ ነገር ሳይሆን የሚፈጸም የማይቀር ነገር መሆኑን አስረዷቸው። قضي الأمر الذي فيه تستفتيان በሱ የምትጠይቁበት የሆነ ጉዳይ ተፈጸመ። በቃ ዋቂዑ ላ መሐላ መውደቁ የማይቀር ነገር ነው አሏቸው። አንዳንዶች አይ እኛ እኮ ምናምን አላየንም እንደው አንተን ማወቅህን ለመጀረብ ብለን እንጂ አላየንም ብለው ማስተባበሉ ይላሉ። ላ ወደዳችሁም ጠላችሁም ጉዳዩ ተወስኗል፣ ተፈጽሟል፣ የሚቀር ነገር አይደለም አሏቸው ይላሉ።
ወቃለ ሊለዚ ظነ ለዛ ወጣት ብለዋሉ አነሁ ናጅ ነጃ ይወጣል ብለው ለጠረጠሩት ወይም ደግሞ አይቀና እርግጠኛ ለሆኑት ምናምን መፈቱት መሰረት ማለት ነው። እሱ ማን ነው? ያ ሳቂው ነው፣ የመጠጥ ኃላፊ የነበረው ማለት ነው። ወዝኩርኒ ዒንደ ረቢክ አለቃህ ዘንዳ ከእስር ከወጣህ በኋላ ወደ ስራ ስትመለስ የኔን ጉዳይ አደራ አውራው ለሱ። ኡዝኩር ቂሰቲ ዒንደ ረቢከ ወል መሊክ የኔ ጉዳይ ዝም ብሎ በግፍ ስለሆነ የታሰርኩት ካለምንም ጥፋት እንደዚህ የታሰረ ወጣት አለ፣ በጣም አዋቂ የሆነ ሙሕሲን የሆነ ያየኸውን ነገር በአጠቃላይ አስረዳልኝ ብለው ወሲያ አደራ ለሱ ነገሩት። እሱ ከወጣ በኋላ ግን አደራ የተባለውን ነገር ረሳ። ፈአንሳሁ ሸይጣን አስረሳው ዚክረ ረቢህ ዚክረ ዩሱፍ ዒንደ ረቢህ አለቃው ዘንዳ የዩሱፍን ማስታወስ የዩሱፍን ወሬ ረሳ። ፈነሲየ ዛሊከ ልሙሳ አን ዩዘኪረ መውላሁ ቢዛሊከ ለአለቃው የዩሱፍን ጉዳይ ማስታወስን ረሳ። በቃ ዝም ብሎ ቆየ። እንግዲህ ጊዜው ሲደርስ የዩሱፍ ከእስር ቤት የሚወጡበት ሰዓት በሚደርስበት ጊዜ ነው ወደፊት እንደሚናገረው አላህ በዛ ጊዜ ነው አስታውሶ ለመሊኩ ከነገረው በኋላ እሳቸው ሊወጡ የቻሉት ማለት ነው። ፈለቢሰ ዩሱፍ ቆየ ፊ ሲጅኒ በእስር ቤት ቢድዓ ሲኒን ዓመታትን ቆየ። ማ በይነ ሰላስ ኢለ ቲስ ከ3 እስከ 9 ዓመት አንዳንዶች 7 ዓመት 9 ዓመት ያው በግልጽ እንግዲህ ይህን ያክል ነው ብሎ ቁርአን ተናገረ። አላኩል ያህል እስከ 9 ዓመት የሚሆን እንደቆዩ ይጠቁማል። በዚህ ምክንያትም እዛው በመርሳቱ ምክንያት ቆየ። ወይም ዩሱፍ ዓለይሂ ሰላም ጌታውን ማስታወስን ሸይጣን አስረሳው። በሰዓቱ ተጨንቆ ወደ አላህ ጉዳዩን ቢያቀርብ አላህ ወዲያው ፈረጃውን ሊያመጣ ይችል ነበር። ነገር ግን አላህን ማስታወስ ረሳና ዩሱፍ ጉዳዩን ወደ ሰዎች ሲያስጠጋው በዛ ምክንያት የተወሰኑ ዓመታትን በእስር ቤት እንዲቆይ ሆኗል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይ ወአሊሂ ወሰሕቢሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቁርአን ተፍሲር እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።